ዛሬ ቤቴ እንግዶች ይመጣሉ። ሰርተሽ ጠብቂኝ ያሉኝ ነገር ደግሞ ስላለ ኪችኔን ካጸዳዳሁኝ በኋላ ወደ ሳሎን ነበር የሄድኩት። ሳሎኔን ፎ አድርጌ ተመልሼ ወደ ኪችን ገብቼ እነሱ ያሉኝን ነገር መሰራራት ጀመርኩኝ። እንዴት ናችሁልኝ? በህይወታችሁ በጣም ትልቅ ቦታ የምትሰጡት እንግዳ ማን ነው? እኔ የራሴን እነግራችኋለሁኝ። በጣም ለየት ያለ ቦታ የምሰጠው እንግዳ አለኝ። እንደነገርኳችሁ ከስራ ነው የገባሁት። ዛሬ ሜካፕ ቤቴ ነበርኩኝ። በዚህ አጋጣሚ እኔ ጋር ሜካፕ፣ ጥፍር፣ አይላሽ መማር ከፈለጋችሁ አሁን አዲስ የምዝገባ ወቅት ላይ ነው ያለው። አድራሻችን ደግሞ ለሁሉም ሰው ይመቻል ብዬ አስባለሁ። መገናኛ፣ ጀሞና አስኮ አለ። ምዝገባ ሁሌም አለ። መደበኛ ክላስ ለማይመቻችሁ ሰዎች በስራ ምክንያትም ወይም ደግሞ በተለያየ ምክንያት ካልተመቻችሁ የቅዳሜና እሁድ ወይም ደግሞ የዊኬንድ ክላስ አለ። ስለዚህ ላይ ባለው ስልክ እየደወላችሁ አሊያም ደግሞ በአካል መታችሁ መመዝገብ ትችላላችሁ። ፍሩት ፓንች ነው ሰርተሽ ጠብቂኝ ያለ ቤት ውስጥ ባለኝ ፍሩት በዚህ መልኩ መስራት ጀመርኩኝ። የፍሩት ፓንች አሰራር ማወቅ የምትፈልጉ ሰዎች ካላችሁ ኮሜንት ላይ ጻፉልኝና ሌላ ቪዲዮ ሰራላችኋለሁ። ሁሉም ሰው ቤት ሁሉም ስራ የተለያየ አይነት አሰራር አለው። እንግዲህ እኔ ደግሞ የራሴን ሼር አደርጋችኋለሁ። በዚህ መልኩ ደርሶ ማዘጋጀት ጀመርኩኝ። እነሱም እየመጣን ነው ብለውኝ ነበር። እንግዲህ እኔ ቪዲዮ ማየት የምትወዱ ሰዎች የቪዲዮ እናንተ ጋር ከደረሰ እባካችሁ አካውንቴ ቀዝቀዝ ብሏል። ከ10 እና ከዛ በላይ ኮፒ ሊንክ፣ ሪፖስትም ኮሜንትም ሳታደርጉ እንዳታልፉ። እንዴት እንደሚያምር አያችሁት። ከጎን ደግሞ ቤት ውስጥ ባለ ነገር በዚህ መልኩ ጠረጴዛ ላይ አቀራረብኩ። ሰሞኑን እኔ የተሰፋሁትን ይሄን ሂማን ሄር አብዛኞቻችሁ ወዳችሁ እየገዛችሁ ነበር። ሌሎች ሂማን ሄሮችም ገብተዋል። ስለዚህ ደውሉልኝ። እንግዶች ያልኳችሁ እንግዲህ ልጆቼ ናቸው። ከነሱ በላይ እንግዲህ ምን እንግዳ አለ። በዚህ መልኩ ቆንጆ መክሰስ ሰርቼላችኋለሁ። ስላያችሁኝ አመሰግናለሁ። ባይ